Yeah, fit, yeah, food. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fake. ሰላም 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 ጤናችሁ አላችሁ ወይ? ሁሉ አማን ነው፣ ሰላም ነው። ተጠፋፈናል ትንሽ፣ እንኳን በደህና በሰላም ተገናኘን። ዛሬ እንግዲህ ስንገናኝ ሁላችሁ እስከ ዛሬ ሄጄ የማላቅበት አንድ በጣም አስደማሚ ሆነ ከተማዋ ቦታ ላይ ሄጃለሁ። እንግዲህ ከተማችን አዲስ አበባ በቅርብ ጊዜ ወዲህ በጣም በሚያስደንቅ ሁኔታ በጣም ግሪነሪ የሆኑ ከአረንጓዴ ነገር ጋር የሰው ልጅ በጣም ፓወር እንዳለው ያየሁባቸው የተለያዩ ቦታዎች እየተሰሩ ነው። ከነዚህ መሀል እንግዲህ ሲኤምሲ ላይ የምትገኘው እነዚህ አረንጓዴ የሆኑ የእግረኛ መናፈሻ ቦታዎች ሄጃለሁ። ዛሬ አንዱን አሳያችኋለሁ። በጣም የሚያምር ቦታ ነው። ይሄው እንግዲህ እንደምትመለከቱት በዚህ በቀኝ ዞሩ ስትሉ አረንጓዴ ነው፣ በግራ አረንጓዴ ነው። አይምሮ እንዴት እንደሚታደስ በዚህ ነገር ውበት በጣም ተደምሜ እኔም ስቀበጣጥር ነበር። በቃ ምንም ማድረግ አይቻልም እና በጣም የሚያስገርም ውበት ነው ያለው። አሁን ወደ መዳረሻችን እየሄድን ያለ ነው። ጫፍ ላይ ሲኤምሲ ጋር የተሰራው ኳስ መጫወቻ አለ፣ እንደገና የህፃናት እና እዛ ከመድረሳችን በፊት ደግሞ በመንገዳችን ላይ ያሉት እነዚህ ውብ ሆኑ ህንጻዎችንና እንደዚሁ ማርኬት ገበያው ድምቅ ያለበትን ይኸው እያሳዩአቸው ነው። እንደዚህ በመንገዳችን ላይ እናያለን እና በጣም ውበት ሰጥተውታል ከተማው ለመንገዱ። በጣም የተለያዩ ሬስቶራንቶች አሉ፣ የመዝናኛ ቦታዎች አሉ፣ ስጋ ቤቶች አሉ፣ በርገር ቤቶች አሉ፣ ሞል አለ፣ ገበያ። እነዚህ በጣም ድምቅ ስላሉ ሌላ ድምቅ ያለ ሰዓት ነው የሆነው። እንግዲህ በዚህ መሀል ወክ እያደረግን ወደ መዳረሻችን በምንሄድበት ሰዓትም ያው እዚህ ሲኤምሲ ላይ ከፊት ለፊት ፀሐይ ሪል ስቴት ይገኛል። የፀሐይ ሪል ስቴት ራሱ ሌላ ውበት ነው። ከዛ ቀጥሎ ደግሞ አዲሱ የአፍሪካ አዲሱ ህንጻ ይገኛል። ይሄ የተመረቀው በጣም ነው የሚያምረው፣ ውበት ሰጥቶታል። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. እንግዲህ በፊት ላይ ወደ ሳር ቤት አካባቢ ላይ በጣም አርኪቴክቸራል ዲዛይናቸው በጣም የሚያምር ቢልዲንጎች ይቀመጣሉ፣ ተሰርተዋል። ወደ ሳር ቤት ስትሄዱ አሁን ደግሞ እዚህ ጋር ያለው ይሄ ቢልዲንግ በጣም ይገርማል። መሀሉ የተወሰነ ክፍተት አለው። ክፍት ነው፣ እንደ መስኮት ነገር ይመስላል። ጠጋ ብሎ ላየው ከዚህ እንኳን አይታይም እና በጣም የሚያምር ህንጻ ነው እዚህ ጋር ያለው። ሳር ቤት ላይ ነበር እንደዚህ ብዙ ህንጻዎችን። አሁን ወደ ሳር ቤት ብትሄዱ በጣም እነ ስቴርስን እንደገና የመንገዶችን ህንጻ አደምስ ፓቪሊዮንን ብታዩ አላችሁ እያያችሁ ነው። እንግዲህ ግቢያችን ውስጥ ገብተናል፣ ቦታችን ላይ ደርሰናል። ዛሬ ላሳያችሁ ያልኩት ቦታ ደርሰናል። ግቢው ይሄን ይመስላል። ናይት ላይፍ ኦፍ አዲስ አበባ ነው። በጣም አስገራሚና አስደናቂ የሆነ ቦታ ነው። ከቅርብ ጊዜ ወዲህ
እንደዚህ መናፈሻ ለወጣቶች ማዘውተሪያ ቦታዎች ሲሰሩ ይሄ በጣም በሚያስደምም ሁኔታ ጽድት ተብሎ የተሰራ በጣም የሚገርም አሜዚንግ የሆነ ፕሌስ ነው። ያው እዚህ ጋር እንደምታዩት በጣም ብዙ የልጆች መጫወቻ አለ፣ አይስክሬም ቤቶች አሉ፣ ቡና ኮፊ ሴሬሞኒ አለ። እንደዚህ የምታዩት ፊት ለፊት ደግሞ የኳስ መጫወቻ አሉ። ያው እንግዲህ በስኬጁል እዚህ መታችሁ እንደዚህ እነሱ ኳስ እንደዚህ መጫወት ብንፈልግ እንደዚህ በስኬጁል መተን ኳስ እንጫወታለን ማለት ነው። ይሄው እንግዲህ ግርማ ገብሬ ይዟል። ገብርኤል አዳነ መታ ሻንቁጤ አገባ ወዘወዘ የሚገርም ነው። እዛ ፊት ለፊት ላይ 2 ደረጃ ወደ ላይ የተመልካች መቀመጫ ቦታ አለው። ዙሪያውን ደግሞ ኳስ እንትን እንዳይል በሽቦ አጥር የታጠረ ነው። ያው እንደምታዩት መብራት አለው፣ በቂ መብራት፣ በጣም ያምራል። ሰፊ ነው፣ በቂ ነው እንቅስቃሴ ለማድረግ ለመሮጥ፣ ለመጫወት። እንደዚህ እዚህ ጋርም ቁጭ ብላችሁ ማየት ይቻላል። በጣም አሪፍ ነው፣ ተመችቶኛል። ኔክስት ደግሞ ስጫወት ኳስ ሳያቸዋለሁ። እዚህ ጋር እንግዲህ ቁጭ ብዬ ይኸው እዚህ ጋር አሉ ተመልካቾች አንድ ላይ ዘና እያለን ነው። ግቢ ውስጥ ደግሞ እዚህ የተሰራው እንትን ውስጥ በጣም ደስ የሚለው አሜዚንግ የሆነው ነገር ምንድነው? በጣም ሰፋ ያለ ጋርደን መኖር፣ አረንጓዴ ቦታ መኖሩ በጣም ለእይታም ለመንፈስ በጣም ደስ ይላል። ይሄ የምታዩቸው አበቦች አሉ። በእነዚህ መሀል ደግሞ በዚህ ጋር ስንሄድ ወደ ካፌውና ወደ አይስክሬም ቤት አለ ወደዛ። እንደዚሁም ደግሞ ወደ ህጻናት መጫወቻዎች አሉ። ልጆች እዚህ መጥተው ይጫወታሉ፣ ሲጫወቱ አይቻለሁ። ወደዛ መሄጃ ነው። እንደገና የተለያዩ አይነት የእንስሳት የቅርጻ ቅርጾች አሉ። እዚህ ጋር እንደምታዩት የቀጭን ያለ ጦጣ ምናምን እንደዚህ ተቀምጦበታል። ለህጻናት መጫወቻ የሚሆን ልጆቻችሁን አምጥታችሁ እዚህ ማጫወት ነው። በጣም አሪፍ ቦታ ነው። በተለይ ልጆች ይሆናል። ሌላኛው እጅግ አስደማሚ የሆነው እና በጣም ውበት ያለው ደስ ሲታይ ራሱ የሚያምረው ነገር ይሄ ፋውንቴን ነው። የተለያየ አይነት ያለው ቀለማት ያሉት ፋውንቴን ነው። ደስ ይላል። ውሃ እንደዚህ ሲፈስ ማየት ራሱ ትንሽ ያዝናናል። ፔሊካኖች ያሉት ውስጡ ከታያችሁ ዳር እና ዳር ላይ ሆነው የነሱ ቅርጻ ቅርጽ አለ። በሱ የተሰራው ይሄ ፋውንቴን ነው። በጣም የሚያምር ነው። ይሄንንም ማየት ይቻላል እዛ ከሄዱ። በጣም አሜዚንግ የሆነ ነው። እንግዲህ ሲኤምሲን በማታ የጎበኘንበት ያየንበት ይህ ቪዲዮአችን ይሄንን ይመስላል። በቀን ደግሞ አንድ ቀን አሳያችኋለሁ ካሉት የተለያዩ የመጠጥና የምግብ ሰርቪሶች እንዲሁም ስትሪት ላይ ፉድስ እዚህ አካባቢ ካሉ ኮፊ ቤቶችም በዘመናዊ መልክ የተሰሩትን እሱን አስቃኛችኋለሁ። ለዛሬ ግን ቪዲዮአችን ይሄን ይመስላል። ሌላ ቦታ ደግሞ ትራቭል እናደርጋለን። ቻሌንጅ ላይ ነው ያለሁት። 5000 ሰብስክራይብ መግባት አለብኝ። ሰብስክራይብ እያደረጋችሁ አበረታቱኝ።